ይሄው እንደምታዩት እንግዲህ $11 ዊዝድሮ አድርጌያለሁ። አፕሩቭድ ይላል። አፕሩቭ ፔመንት ከዛ ቀጥታ ባይናንስን እጄ ከፈትኩና ቼክ አደረኩ። ይሄው እንደምታዩት $11 እዛው ላይ ገብቷል። ላፍታ ምንም አልቆይም። እንዴት ዊዝድሮ እንደምታደርጉ እና እንዴት ሰው ኢንቫይት እንደምታደርጉ አንዳንድ ነገሮች ስለ አዲሱ ቨዘር ነግራችኋለሁ ማለት ነው አሰራሩ። ሁለተኛ ነገር ደግሞ ይሄ በሁለት ቀን የተሰራ ነው። ስለዚህ እናንተስ ምን ትጠብቃላችሁ? ቀጥታ ወደ አሰራሩ ከመግባታችን በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ወደ ቪዲዮ ተመልሰናል። እንግዲህ ዊዝድሮ ማድረግ የፕሮፋይል ምልክታችሁ ነክታችሁ ፕሮፌሽናል ዳሽቦርድ የሚለውን ትነካላችሁ። በምልክት የምታዩትን የዶላር ምልክት ያለበትን። ስለዚህ ይሄን ከነካችሁ በኋላ ሪኩዌስት ፔመንት ይላል። ሪኩዌስት ማውጣት ትፈልጋላችሁ የሚል ግን እዚህ ጋር $10 ከሞላ ነው ማውጣት የምትችሉ። ሪኩዌስት ፔመንት ሲል ኦኬ ብላችሁ እርግጠኛ ናችሁ ይላችኋል። አሁንም ማውጣት እየጠየቃችሁ ነው ብሩ ለማውጣት። ስለዚህ እርግጠኛ ናችሁ ይላችኋል። እንደዚህ በቀኝ የስ ብላችሁ ኮንፊርም ታደርጉለታላችሁ። እንደዛ ኮንፊርም ስታደርጉለት ቀጥታ በሜሴጅ የሜሴጅ መላኪያ ያመጣችኋል። ራሱ ይመራችኋል። ሜሴጅን ትልኩለታላችሁ። በሜሴጅ እነሱ ኮንታክት ያደርጓችኋል። የፔፓል አካውንት ነው ወይስ TRC 20 USDT አካውንት ያላችሁ አስቀምጡ ይሏችኋል። ስለዚህ እናንተ ምንድነው የምታደርጉ? ሆም ላይ ትሄዱና እዚህ በምልክት የምታዩትን የሜሴጁን ምልክት ነክታችሁ እሱን ቼክ ታደርጋላችሁ። ሜሴጅ ካላኩላችሁ ዛው ላይ ማለት ነው ሊዘገይ ስለሚችል ሆም የሚለውን ትነካላችሁ። የሜሴጅ ምልክት በምልክት የምታዩትን እሱን ትነኩና ቴክስት ታደርጉላችኋላችሁ። ተጻጻፋላችሁ። እንደዚህ ሲመጣ በዘር ኦፊሻል የሚለውን ትነኩትና ዲፖዚት አዝዘዋል፣ ዊዝድሮ አዝዘዋል። ስለዚህ ፔፓል ነው ያላችሁ TRC 20 ነው ያላችሁ የሚለውን እናንተ ፔፓል ካላችሁ ፔፓል USDT አድሬሱ ከባይናንስ ከባይቤት አመጣችሁ እዚህ ላይ መላክ ነው። ለነሱ ሴንድ ስታረጓቸው እዛው ላይ ይልኳታል። ምንም አልቆየም። እዛው ላይ ነው ወደ ባይናንስ ወይም ደግሞ በላካችሁት አድራሻ የሚገባላችሁ ማለት ነው። ዊዝድሮ ማድረግ እንግዲህ ይሄ ነው ፕሮሰሱ። ቀጣይ እንዴት አድርገን ሰው ኢንቫይት እንደምናደርግ የሚል ጥያቄ አንዳንድ ሰዎች እየጠየቃችሁ ነበር። ፕሮፋይላችሁ ላይ ትገቡና እንደምታዩት ከላይ የሶስቷን ነጠብጣብ ትነካላችሁ። ከዛ ሼር ፍሬንድ የሚል አለ። እሱን ሼር ማድረግ ነው። ቪዲዮ መጫን አስቸገረ ያላችሁ አሪፍ ኢንተርኔት ይፈልጋል። ስለዚህ አሪፍ ቪዲዮዎችን ጫኑ። ኢንተርኔት በደንብ በሚኖራችሁ ሰዓት ማለት ቆንጆ ኢንተርኔት አክቲቭ ኢንተርኔት ይፈልጋል። ቪዲዮ ሎድ ለማድረግ ታግሳችሁ ቆዩ። እዛው መጫን ትችላላችሁ ማለት ነው። ይሄ ነው። ያልገባችሁ አስተያየት ኮሜንት ላይ ጻፉ። ቴሌግራም ቻናል ለበለጠ መረጃ ነው ዲስክሪፕሽን መመዝገቢያ ሊንክ አለላችሁ። እንዴት እንደምንመዘገብ ላላችሁ ደግሞ ዲስክሪፕሽን ላይ አሁንም የአመዘጋገቡን እንዴት እንደምትገቡ ምን እንደምትሰሩ ቪዲዮ የተሰራለ እሱ ማየት ትችላላችሁ። ዛሬ ይመስላል። ባይ ባይ።